ሌላ አዲስ ነገር ምንም የለም። ስለዚህ ከባላንስ ሺት ምንድነው እኛ የምንወስደው? መጀመሪያው ነገር ከባላንስ ሺት እኛ የምንፈልገው ምንድነው? አሁን ድርጅቱ የደረሰበት ካፒታል ነው። ለጊዜው ይሄንን እንይዛለን 1 ቢሊዮን 600 ያዙ የተባለው ይሄንን ነው። እቺ ነች። ይሄው እዚህ ጋር 1 ቢሊዮን እሱን ይዘናል ማለት ነው። እንግዲህ ሌላው ምንድነው መነግራችሁ እቺ ኖት የምትባለው ነገር ከዚህ በፊት እንደተወያየ ነው። እነዚህ ነገሮች እዚህ ጋር የተቀመጡት ብሮች እንዴት እንደመጡ በዝርዝር ሄደን የምናይባቸው ቦታዎች ናቸው ማለት ነው። እዚህ ጋር ኖት ተብሎ የተቀመጠው ቁጥር ማለት ነው። ስለዚህ ከባላንስ ሺት ይሄን ከወሰድን ቀጥሎ ከኢንካም ስቴትመንት ምንድነው የምንወስደው ነው። እንግዲህ ኢንካም ስቴትመንት የኛ የቅጻችን ዋናው መሰረታዊ ቅጽ የምንፈልገው ክፍል ይሄ ነው። ከዚህ ክፍል ነው እንግዲህ እንደምታዩት ኢንካም ስቴትመንት ማንን ያሟላል? ሴልስን ሽያጭንና ወጪዎችን። ይሄ ድርጅት ለማምረት ይሄን ያህል ብር አወጣ፣ ትርፍ ይሄን ያህል ብር ትርፍ አገኘ። እነዚህን ያህል ብር ሶስት ትርፎች እዚህ ጋር አስተሪክስ ያላቸው እነዚህ ሶስቱ ነገሮች ገቢዎቹ ናቸው። እነዚህ ደግሞ ወጪዎቹ ናቸው። ስለዚህ ከገቢ ላይ ወጪ ሲቀነስ ይሄው ይሄን ያህል ብር ከትርፍ ከወጪ በፊት ያገኘው ገቢ ነው። ከዚህ ላይ እነዚህ ወጪዎች አውጥቷል ይሄ ድርጅት። ለሴሊንግ ኤንድ ዲስትሪቢዩሽን ለጀነራል አድሚን ኤክስፔንስ ያወጣው ኮስት አለ፣ ወጪ አለ። እነሱ ደግሞ ሲደመሩ ይሄን ያህል ይሄ ድርጅት ካገኘው ገቢ ላይ ያወጣው ወጪ ስንቀንስ ምንድነው የሚያሳየን? ኪሳራ 104 ሚሊዮን ገደማ ኪሳራ አውጥቶ ነው ያገኘው፣ አላተረፈም ማለት ነው። ስለዚህ ይሄንን ወደኛ ቅጽ እንዴት ነው የምንበትነው ነው። ይሄ ድርጅት በ2016 ዓመተ ምህረት ሸጦ አምርቶ የሸጣቸው እቃዎች ያገኘው ገንዘብ 449 ሚሊዮን ገደማ ነው ያገኘው። ይሄው እዚህ ጋር ይዩት። ሲቀጥል ሌላም ሸጧል። ሴልስ ኦፍ ካርትስ ኤንድ ቦትልስ ጠርሙሶችና የቢራ ሳጥን ሸጧል። ይሄን ያህል 26 ሚሊዮን አግኝቷል። እንደገና ሌላ ገቢ ደግሞ አግኝቷል። ስንት ብር? 445,000 ብር። እነዚህ ሶስቱ ይሄው እዚህ ጋር ምን እናደርጋለን? ወደ ማስታወሻ ደብተራችን ሴልስ ብለን ከፍትለትና ፋይል እዚህ ጋር የሶስቱንም እናስቀምጣለን ማለት ነው። ይሄው ሬቨኒ ኦር ሴልስ 449። አሁን እቺ 449 ሚሊዮን ብሯ እንዴ